ሃይ እንዴት ናችሁ? ዛሬም በሌላ ዩቲዩብ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን ደግሞ የቅርብ ሰዎቻችሁ እውነተኛ ናቸው ወይስ ፌክ ናቸው የሚለውን የምትጠራጠሯቸውን ሰዎች የምትለዩበትን 6 ምልክቶች ነግራችኋለሁ። 6 ምልክቶች ከመናገሬ በፊት እዚህ ሳይኮሎጂ መጽሐፍ ላይ እነዚህ ሰዎች በእርግጠኝነት ናቸው ብላችሁ የምትደመድሙት አይነት ሰዎች ሳይሆኑ በጣም ናይስ ሆነው ያላቸውን ነገር መደበቅ በደንብ የሚችሉ ሰዎች ናቸው። አንደኛውና የመጀመሪያው ኮምፕሊመንት ወይም አድናቆት ሲሰጧችሁ በጣም የተጋነነና የበዛ ከሆነ እንዲሁም ደግሞ እናንተ ፊል ስታደርጉት ራሳቸውን እያስገደዱ እንደሆነ የሚሰማችሁ ከሆነ ግን ኢግኖር ካረጋችሁት። ሁለተኛው ደግሞ በሰዎች አካባቢ ብቻ ሲሆኑ ወይም ደግሞ ሰዎች እንዳዩዋቸው ሲያውቁ ብቻ ለጋስ የሚሆኑ ሰዎች ከሆኑ። ሶስተኛው ደግሞ ማንነታቸው እንደ ሰው አይነት የሚቀያየር ከሆነ። ይሄ ማለት እንግዲህ ምንድነው? ለአንዳንድ ሰዎች አብዝተው ለጋስ ጥሩ የሚሆኑ ከሆነ ለአንዳንድ ሰዎች ደግሞ ተቃራኒውን ወይም ደግሞ በጣም አክብሮት የሌላቸው የሚሆኑ ከሆነ። አራተኛ ደግሞ ደግ ማድረግን ወይም ጥሩ መሆንን አንድ ነገር እንደማግኛ አድርገው የሚጠቀሙ ከሆነ። ይሄ እንግዲህ ማብራሪያ ያስፈልገው። አምስተኛው ለኔ ዝግንን የሚለኝ ባህሪ ነው። ይቅርታ ስለፊት ኤክስፕሬሽን። እነዚህ ሰዎች እንግዲህ ስናገረው ራሱ ያስጠላኛል። አምስተኞቹ ደግሞ አብሯቸው ሲሆኑ ጥሩ የሚሆኑ ጥሩ ጊዜ የሚያሳልፉ ነገር ግን ልክ ከሌላ ሰው ጋር ሲገናኙ ስለነዛ ሰዎች መጥፎ ነገር የሚያወሩ ወይም በጀርባቸው መጥፎ ነገሮች የሚናገሩ። ይሄንን ስፖት ለማድረግ በጣም ቀላል ነው ይመስለኛል። ስድስተኛው ደግሞ ደጋግማችሁ ማታደንቋቸው ማታሞግሷቸው ከሆነ ከመጠን በላይ ይናደዳሉ።